የተከበራችሁ ቤተሰቦቼ እንግዳ ይዤላችሁ መጥቻለሁ ዛሬ። እስቲ ተቀበሉን ቪዲዮአችን እስከ መጨረሻው ተግባባን። ሃይ ጋይስ እንዴት ናችሁ? ደህና ናችሁ? ነው ያለው እግዚአብሔር ይመስገን። እና ይቅርታ አድርጉልኝና ወደ ዩቲዩብ ቻናል ከዚህ በፊት እኔ መጥቼ አላቅም። ዛሬም ደግሞ የሆነ ነገር አዲስ ነገር ይዤ ነው ወደ እናንተ የመጣሁት። ሰርፕራይዝ ለማድረግ ፈልጌ ነው እና እንደሚታዩት አለምዬን ሰርፕራይዝ ለማድረግ ነው። እሱ ሰርፕራይዝ ለማድረግ ነው ያሰብኩት። ባለፈው ልብስ ልግዛ ምናምን ስትል ሰማሁትና ትውደዶ ብቻ አላቅም ልብስ ገዝቼላታለሁ። እንግዲህ እኔ በራሴ ምርጫ ነው የገዛውላት። እሷ ደግሞ አሁን ያለችው እራት እየሰራች ነው እና ሰርፕራይዝ ላርጋት ብዬ ነው። ትወደዋለች መቼስ፣ እናንተም ትወዱታላችሁ። እኔ ደግሞ በጣም ነው የወደድኩት። እስቲ በጉጉት እንጠብቀው። ልብሱ ይኸው እና አሁን ደግሞ እንጂ ልጠራት ነው። የሆነ እሷ መጀመሪያ እኔን የሆነ ታሪክ ምነግረውን ታሪክ አለና እሱን ትቀርጫለሽ ብላኝ ነው። እሱን ነው የምታውቀው። እንግዲህ ይህንን ሰርፕራይዝ አታውቅም እና አሁን ልጥራትና ልምጣ። አለም ነይ አንዴ። አለም ቪዲዮ እንቀርጻለን ብለሻል ነበር እንዴ? እና ጠርቻት መጥቻለሁ። እስቲ አብረን ነው እናያለን። በእርግጥ ትወደዋለች። ትደንግጥ ይሁን እንዴት ትሁን እስቲ እናየዋለን። አብራችሁን ሁኑ። ይኸው ቅድም ቪዲዮ እንሰራለን ብለሻል ነበር እንዴ? አንቺ ትንሽ ታሪክ አለ ምናምን አልሽኝ አይደል? አዎ። እንስራው ቪዲዮ። ሰላም ቤተሰብ እንዴት ናችሁ? ኦኬ ታሪክ አለ ምናምን አልሽኝ ማለት ነው። ከዛ በፊት ደግሞ የሆነ ያሰብኩት ነገር አለ። ምንድን ነው? እንዴት ነው? ፀጉሯ ያምራላ። እዩ የሰራሁላት እኔ ነኝ። በዚህ አጋጣሚ ማስታወቂያ ያለሽ በኦንላይን መስራት የምትፈልጉ ይሰማል ይሆን እንዴ ድምጼ? በኦንላይን መስራት የምትፈልጉ ካላችሁ ቁጥራችን ላኩ። እንትን ፀጉራችሁ ላኩ። በታማኝነት ሰርተን እንልካለን። ጎበዝ ነሽ። ቪዲዮ አንቺ መጀመሪያሽ ነው የምትሰሪ። ደፋር ነሽ። ጀግና እና ምንድነው ታሪክ አለኝ ማስተማሪ ታሪክ እና ከኔ ይማሩ ምናምን አልሽ። እንደውን አላት ትምህርት እቺ ህፃን ልጅ ብዬ እንጂ በቀታቸው ብኛለሽ እኔ በሌላ እና ከዛ በፊት እንትን አንቺ የሆነ ነገር ላረግ አስቤ ነበር። እንግዲህ እንደምትወጁ ተስፋ አደርጋለሁ። እስቲ ከዛ በፊት ከእንትኑ ከታሪኩ በፊት እስቲ እሱን እንሞክረው። እስቲ እቺን ዝም ብለሽ ያት ምንድነው? እኔ እንጃ ተፍተሽ ይው ፌስታሉ እንግዲህ እንትን ሞዴል ምናምን ነው። እቺ ምንድነው? ምን አለ እዚህ ውስጥ? ልብስ ነው። የማን ነው? ጀስት ይው ማለት አልገባኝም። አንቺ ጩጬ ደግሞ ምን ታደርጊያለሽ? በአቅምሽ ብዙ ልብስ ነው ያለው። አዲስ ልብስ ነው። ያንቺ ነው? ገዝተሽ ነው? እስቲ ይኸው ዝም ብለሽ አውጪ ነው እንዴ? ይሄው ፎጣ እዚህ አለ። ሽታው ገበያ ይላል። ገበያ አዲስ ማለትሽ ነው? ይሄ ደግሞ ቲሸርት ነው መሰለኝ። ያንቺ ነው? ያምራል። ላንቺ ነው? ያንቺ ነው እኮ ያንቺ። ኧረ እባክሽ ቀልኝ። ልጅ ናት ብለሽኝ ነው? አይ ልጅማ አይደለሽም። ምን ስደት ተሰደሻል እንዴ? እና ሄለንም አታረጊም ብለሽ ነው? ኖ እንደዛ ሳይሆን ለራስሽ ነው ብዬ ነው። የራስሽ ነው? ያንቺ ነው። ያንቺ ብቻ ጭርላች ትመስላለች ቲሸርቷ። እስቲ ከልብሱ ጋር ትሄዳለች። እስቲ እግዚአብሔርን በይ። ጌታ ያንቺ ነው? የኔ ነው? ይሄ እኔ እንደዚህ ረጅም ነኝ? እየቀለልሽ መሆን አለበት ጋይስ። ይሁት እስቲ የምርሽ ነው? ለኔ ነው ይሄ? አዎ። ማን እንዴት አውቀሽ እንደምፈልግ ልብስ? ባለፈው አውርተሽኝ ነበር። ልብስ ለመግዛት እፈልጋለሁ ብለሻል እንጂ ከየት አመጣሽ ብር? ከየትኛውን መጣ? እንዴ ደሞዝ ተቀብለሻል? ቆየ እኮ ከተቀበልኩኝ አልተናገርኩም እንጂ። እግዚኦ አንቺ ነገረኛ ነሽ። አያምርም? በጣም ነው የሚያምረው። ግን ለክቼው አየዋለሁ። እውነት ግን እኔ በጣም ነው የወደድኩት።
እንዴት ገበያ ብትሄጅ እኮ እኔ እልክሽ ነበረ፣ ሰጥሽ ነበረ ብር። እኔ አንቺን ሰርፕራይዝ ለማድረግ ነው የፈለኩት። አንቺ ሳታስቢ ቀሚስ ጉርድ ራሱ ላመጣ ፈልጌ ነበረ። እንትን አለ ቢንቢን ላይ በላይ ችግር የለውም። በራስሽ ቀሚስ ትገዣለሽ። ምን አይነት ቅመም ናት በእናታችሁ! እዚህ ደግሞ አለ እንዴ ሰላፖት ራሱ ገዛችልኝ። ወይኔ ጉዴ! ይሄ ደግሞ ቱታ ለብሼው የማላውቀው ነገር፣ ይሄ ደግሞ አይቼውም የማላውቀው በህይወቴ ነው አይቼውም የማላውቀው። ያን አለ በጣም ወደድሽ። አይ እውነት ዋጋውን ንገሪኝና እኔ እከፍልሻለሁ ብሩን። አልፈልግም ሰርፕራይዝ። አንቺ በአቅምሽ ለኔ ሰርፕራይዝ የምታደርጊኝ ነው? እኔ እኮ አንቺ እንድትልኝ አይደለም የገዛሁት እኔ አንቺን ሰርፕራይዝ አንቺን ለማስደሰት ነው የፈለኩት። የኔ ቆንጆ ግን እኮ መቸገር አልነበረብሽም ማለት ለአንቺ ከዚህም በላይ እንዴ ይሄ መቸገር እና መቸገር ነው። ለብሰሽው ምን ብለሽ ለቤተሰቦቻችን አሳይስ። ወይኔ እኔ እንድትቸገር አልፈለኩም እውነት ለመናገር ደስ ቢለኝም ግን ስላስቸገርኳት ደግሞ ትንሽ ከፋኝ። አይ አንዳንዴ ብዙ ጊዜ ሰው ውለታ ሲውልላችሁ የሚያስጨንቅ ነገር አለውና እኔ እጨነቃለሁ። ሰው ውለታ ሲውልልኝ በጣም ነው የምጨነቀው። በቃ እኔ እንጃ፣ እኔ እንደዛ ነው የማስበው። እኔ በምን ልካ ሰው በምን ልመልስለት አይነት እኔ እንጃ፣ ብቻ የሆነ ነገር ይሰማኛል። በጣም አመሰግናለሁ። ቢገጥመኝም ባይገጥመኝም ከዛ እያየሽ እለካቸዋለሁ። ደስ እኔ እንደሚያምር ተስፋ አረጋለሁ። ቤተሰቦችም እንደዛው ይጠብቁሻል። ወይኔ ፈጣሪስ እንጃ እስቲ ለበስ አድርገን በጣም የምትገርሚ ልጅ ነሽ። በፈጣሪ እስቲ ለበስ ማለት እንዴት የምር ልብሱን በቃ እንደየውት ከእድሜሽ በላይ ነው የምታስቢው። እኔ እኮ ለራሴ ልገዛ ነበር ያልኩት ለራሴ ገዛውኝና፣ እሺ አሁን ደግሞ ልብሱን ለብሰሽ እስቲ እናየዋለን። ውድና ቤተሰቦቼ እንግዲህ እነዚህ ልብሶችን አብረን እንሞክራለን። ይብቃኝ አይብቃኝ እኔ አላውቅም። አብራችን ቆይ፣ አብረን እናየዋለን። አሁን እንዴት ነው የምገጥመው? እንደዚህ እሱን አስገቢው እንትኑ ላይ እሱ ጋር እዚህ ጋር አዎ እንደዛ። እሺ ይሄኛውንም እንደዛ፣ ይሄኛው እንደዛ። ኦኬ ዋው አላለችም ገና። የልብስ ነው የለብሽው። አይገርምሽም? የለብሽው ቱታ እኮ ነው። ቆይ እስኪ ልሰብሩ። ዋው እስቲ ወደኋላ ታይሽው፣ ወደኋላ እስቲ ጋይስ እንዴት ታያችሁት? ቤተሰብ እስቲ እኔ ያምራል ሰጥታላችሁ። ያምራል። እኔ ራሱ በጣም ነው የወደድኩት። የምር ላይ አዎ ደግሞ እኮ የኔ ግምቴ ራሱ እኮ ይገርማል። አሁን ከእንትን ጋር ከታኮ ጋር እንደዚህ ልከፍታላ። አዎ ዋው የምር ነው ያልጠበቅኩትም እንደዚህ ሆነ። ትወጃለሽ ምን እንደወደድኳት። አዎ እኔ ራሱ እኮ እምቢ ካለችማ እቺን ኧረ ተይኝ። ዋው እና ጋይስ ይሄ ደግሞ ሁለተኛው ነው። እስቲ አሳያቸው እንዴት ነው። አንቺስ ወደድሽው? ዋው በጣም ነው ደስ የሚለው። እውነት እኔ እንጃ። በስመ አብ በጣም ትገርሚያለሽ። እንዴት እንዳወቅሽው ልኬ እዚህ ጋር ቦርጭ አለ። ኧረ በጣም ነው። በተለይ ይሄ በጣም አምሮብሻል እውነት የምር። እናንተ እስቲ ይሄ ደግሞ ከ10 ስንት ትሰጡኛላችሁ? እስቲ ቲሸርቱ አንድ ስለሆነ ለዛ ነው ቲሸርት ብዙም አልገዛውም። ምን ማለት ነው? አዎ ለዛ እስቲ እናንተ የምትሉትን ደግሞ ከእናንተ እንጠብቃለን። አሁን ሶስተኛው እለካለሁ። አብራችሁ ቆዩ። እና አሁን ደግሞ ይሄው ሶስተኛው ይሄ ነው። የቅድሙ አንደኛው የሆነው ቤተሰቦች ይሄ አንደኛው ነው። ሌላ ደግሞ እዚህ ጋር አለ። ቲሸርት ደግሞ ስንት እዳ ነው ያሸከምሽ? እዚህ አለ ቲሸርት አልኩኝ፣ ፎጣ ማለት ነው። ይሄ ሻርፕ ነው። ሻርፓ እንዴት እንደወደድኳት በጣም ነው ደግሞ የምታምረው ትላላችሁ። ዋ የሐረርዋ ቆንጆ ያለሽ ጋይስ እንዴት አያቸዋት? ደግሞ ምርጫዋንም እንዴት ናት ልጅቷ? ደግሞ ልክክ ቁመቴ እንዲሁ አይታ ቀርጼ ምናምን በስም እኔ እንደዚህ አይነት ይሄ ግን ጫማው እረፍ ነው። እና ሶስተኛው እንዴት አያችሁት? በቃ ሁሉንም እንዴት አያችሁት? የኔንም ላይክ እስቲ ምርጫ
እና ወድና የተከበራችሁ ቤተሰቦቼ የኔ ቆንጆ ነይ በዚህ የኔ ውድ ማለት ነው። እውነት በጣም አመሰግናለሁ። በጣም እና በእውነት እንጃ ስማ ቅመም የሆነች ልጅ ግን እንደዚህ መቸገር የለብሽም። ሌላ ጊዜ ለልብሽ እሺ። አንቺ ስሪ፣ ገንዘብሽን ሰብስቢ። ገና አዲስ ነሽ። የአረብ ሀገር ከመጣሽ አመት 2 አመት ከሆነች ነው። ስለዚህ ዝም ብለሽ ስራሽን ስሪ። ያገኘሽውን ሰው ሁሉ ሰጥተሽ አያዋጣሽም። ስለዚህ ዝም ብለሽ ስራሽን ስሪ፣ ገንዘብሽን አጠራቅሚ፣ አታጥፊ። ኦኬ ኦኬ። እሺ አመሰግናለሁ። በጣም ነው የምወድሽ የኔ ቅመም ትንሽዬ ማለት ነው። እና እንዳው በቃ በጣም እኔ እንጃ። አሁን ይሄ ደግሞ ከ10 ስንት ትሰጡኛላችሁ? አንደኛ 10 ስጧችሁ። እኔ በጣም ነው የወደድኳቸው። በጣም ወድጃቸዋለሁ። ሪላክስ ያደርጋሉ ልጆቹ አልኩኝ፣ ልብሶቹ ማለት ነው። በጣም ነው ደግሞ እኮ የሚያምሩባት። አላውቅም ደግሞ የለበሰችው ራሱ በጣም ነው የሚያምረው። እኔ በጣም ነው የወደድኩት። እናንተ የሆነ ነገር በሉኝ። ከዛ ቁመታችንንም አሽፉን፣ የኔንም አለባበስ ያዛች ደግሞ ቂንቂን ምን ትመስላለች እንጂ ዱባ ነው ኪያራ ነው የምትመስለው። ኪያራ ይመስላል። ኪያራ ትመስላለች እሷ አይደል? ነው ቲማቲም ይሄ ሙልሙል ያለ ቲማቲም የክፍለ ሀገር ትንሿ ድመት ነው የምትመስለው። ኤክቲር ሃሎ ኦኬ። እስከዚህ ሰዓት ስለተከታተላችሁ እጅግ አድርገን እናመሰግናለን። እንወዳችኋለን፣ እናከብራችኋለን። እንግዲህ ልብሶቻችን አይታችሁ አስተያየት እንደምትሰጡ ባለሙሉ ተስፋ ነኝ። እቺ ውድ ቅመሜ ደግሞ አመስግኑልኝ። እኔም እንደዚህ አድርጌ ፀጉሯን ሰርቼላታለሁ። እንግዲህ እየከፈለችኝ ይሁን እኔ ምንም እየገባኝ አይደለም። ዞሮ ዞሮ በጣም ነው የማመሰግነው የቆየ ማለት ነው። ኧረ እየከፈልኩላት አይደለም፣ ይሄ ከራሴ የሆነ ስጦታ ነው። እና ቻው ቢያቸው። ቻው